እኛ ኦርቶዶክሳውያን ምን ጊዜም ቢሆን በማንም ወሬ የማንሸበር የማንሸማቀቅ ትምክህታችን ለኛ መስቀሉ መሆኑን አምነን በየትኛውም አደባባይ ሳንፈራ ሳናፍር እንደ አባቶቻችን እንደነ ቅዱስ ቆስጠንጢኖስ በዚህ ድል ታደርጋለህ በዚህ መስቀል በዚህ ትምህርተ መስቀል እንደተባለ የድል አርማችን ነውና መስቀላችንን ይዘን ሰላምን እናውጅ። የፈለጉትን መከተል መብታቸው ነው። ማንም አናታችን ላይ ጎላ ጥዶ አጥንት አይቀቅልብንም፣ አንፈቅድም። እንጎድጓድ ድንግል ማርያም የዘላለም ድንግል ነች። የሚሸረፍ የሚቀነስ የለም። ብዙዎቻችሁ የመስቀልን በዓል በሰላም እንዳከበራችሁ ተስፋ አደርጋለሁ። በአገር ውስጥም በውጭም ያላችሁ ሰዎች አሁንም ደግሞ እንግዲህ ያው ዋዜማው አላለቀም ማለት ነው። እንግዲህ ሁላችሁም መልካም በዓል በድጋሚ እመኝላችኋለሁ። ሰላም ውድ የኪሩ ክሊፕስ ተከታታዮች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ያው መስቀል በዓል በጥሩ እንዳለፈ ተስፋ አደርጋለሁ። በተለይ የደመራ በዓል ደስ የሚል ነበር። ያው ኦርቶዶክሳውያን በብዙ ነገሮች ብናዝንም ያው እንደምታዩት ግን ያው በመስቀል አደባባይ ብዙ ኦርቶዶክሳውያን ተገኝተን በአካል አክብረናል ማለት ነው። ከዛ ጋር በተያያዘ ብዙ እንግዲህ ሊቃነ ጳጳሳት በየሀገረ ስብከታቸው እንግዲህ ስለ እመቤታችን ቅዱሳን ስዕሉ በመቀደዱ ብዙ ነገር የተናገሩና ከዛ ዋነኛውም ብዙ የምናውቃቸውም ብፁዕ አቡነ አብርሃም ናቸው። የእሳቸውን ንግግር ተከትለን እንመለስ። የጎዳን የከንፈር አምልኮት ነው። አንዳንድ ሰዎች ሰምታችሁ እንደሆነ እግዚአብሔር ሲሉት ድንግል ማርያም ሲሏት ኪዳን ሲሏት ካፋቸው ማር ይንጠበጠባል። ግን ቀረብ ብሎ ሲያዩዋቸው ደግሞ በመሳሪያነት የሚጠቀሙበት እንጂ ከእውነቱ የራቁ ናቸው። የትም ቦታ መምጣት አትችልም ማርያም። ይሄ የመናፍስ ጠሪዎችና የጠንቋዮች የደጋሚዎች የአስማተኞች የደብተሮች ትምህርት ነው። ቅድስተ ቅዱሳን ድንግል ማርያምን የመረጠ እግዚአብሔር ነው። ታዲያ ሰዎች ተቃውሞን ምን አመጣው? መራጩን ተሳስተሃል ማለት አይመስልም? እስካሁኗ እስካለንበት ሰዓት ድረስ እመቤታችንን ቅድስተ ቅዱሳን ድንግል ማርያምን ብዙዎች ተቃውመዋል። አትመጣም ማርያም፣ ለማንም አትደርስ ለማንም አይደለም። ለእናትነት የመረጣትን አይደለም ከፍ ያደረጋትን አይደለም ለዓለም ድህነት ምክንያት ያደረጋትን ይቅርና ማንኛውንም እግዚአብሔር ይሰውረዋል ይጠብቀዋል። ማርያም በሁሉ ቦታ ትገኛለች ለሚለው የአጋንንት ትምህርት ከሲኦል ቀድቶ ለመጣው ትምህርት አንድ ማስረጃ የለው። እመቤታችን ቅድስተ ቅዱሳን ድንግል ማርያም መርጧታልና አክብሯታልና አስተሳሰቧ ሁሉ ፍቅር፣ ትህትና፣ ራስን ዝቅ ማድረግ ነው። የነሱ ተቃውሞ የቅድስተ ቅዱሳን የድንግል ማርያምን እናትነት የቅድስተ ቅዱሳን የድንግል ማርያምን ክብርና ልዕልና የቅድስተ ቅዱሳን የድንግል ማርያምን ከሞት መነሳትና እርገት ሊያስቀረው አልቻለም፣ ደግሞም አይችልም። እና ለኔ ያደረገውን እግዚአብሔር ለሁሉም ያድርግ ብዬ ነው ጸሎት የሆነት ለመናገር። ግን አንዳንድ ጊዜ እንዲህ ብሎ መስበክ ለእንደኔ አይነቱ ከባድ ፈተና እየሆነ ከጥቅም ጋር የተያያዘ አድርግልኝ የዚያ ጊዜ እወድሃለሁ ካላደረክልኝ ግን ዝም ብለህ ነው እምልም ብዙ ነው። እኔ ደግሞ መነኩሴ ነኝ፣ ጳጳስ ነኝ፣ በክብሩ ይበልጠኛል። ግን እሱና እኔ በጣም እንራራቃለን። በሐዲስ ኪዳኑ ክብሩ ደግሞ እኔም እበልጠዋለሁ። በክብሩ በጽድቁ ታላቅ አባት ነው። በእኔነቴ ካየኸኝ ደግሞ እኔነቴን አሁን ክብሩን ነው ጵጵስናውን ስልጣኑን ነው እያነጻጸርኩለት ያለው። ቅድስተ ቅዱሳን ድንግል ማርያም የአምላካችን የፈጣሪያችን እናት ናት። በትንሣኤው እሷም ተነስታለች፣ በክብር አስነስቷታል። በእርገቱም እሷም እንድታርግ ፈቅዷል። ተቃዋሚዎቹ በከንቱ ደከሙ እንጂ ይህንን ክብሯን መንጠቅ አልቻሉምና የእሷ ልጅ እስካሁን እግዚአብሔር ባርካችሁ አክብራችሁ ይዛችሁኛል። እንደተከባበርን መጨረሻችንን ያሳምረው ነው። እንዳዳመጣችሁት ነው። ያው በጣም በቁጣ ነው ሲናገሩ የነበረው።
ከትዝታውም ጋር እየተያያዘም አንዳንድ ነገሮችንም ሲያነሱ ነበርና ይህ ነገር አግባብ እንዳልሆነ አንስተዋል ማለት ነው። ቃለ ሕይወት ያሰማን አባታችን። ከዚህ በቀጠል ደግሞ ብዙዎቻችን የምናውቃቸው ብዙ ፕሮቴስታንት ያው እንግዲህ ኢየሱስ ክርስቶስ ቤዛ ነው በሚለው ይታወቃሉና እንግዲህ እሳቸው ደግሞ በሀገረ ስብከታቸው ስለ እመቤታችን ስዕል መቀደድ እንዲሁም ስለ እነሱ ስለ ወንድሞቻችን ሃይማኖት ስለ ፕሮቴስታንቱ ማለት ነው በጣም አስደናቂ ነገር ተናግረዋል ማለት ነው። ይሄ አስደናቂ ነገር እስቲ እንከታተልና እንመለስ። እናምናለን። ሰው የፈለገውን መከተል መብቱ ነው። የኔን ግን ማንም እንዲነካብኝ አልፈልግም። የሰዎችን ነጻነት እናከብራለን። ቆይ የሰዎችን ነጻነት እናከብራለን። የፈለጉትን መከተል መብታቸው ነው። ማንም አናታችን ላይ ጎላ ጥዶ አጥንት አይቀቅልብንም፣ አንፈቅድም። እንኳን ድንግል ማርያም የዘላለም ድንግል ነች። የሚሸረፍ የሚቀነስ የለም። እውነተኛ ድንግል እግዚአብሔር የጠበቃት የሰጣት የድንግል ታዲያ ሊቃውንት እኮ ተሰብስበው መናፍቃንን ያወገዙት እኮ የሷን ዘላለማዊ ድንግልና ስላጥላሉ ነው። እንዴት አርጉ እንዴ! ስንሳሳትም እኮ ልክ አለው እኮ እንዴ! ትንሽ ልክ አንድ ታሪክ ልንገራችሁና አንዱ እንደው ለአነጋገሩ ለከት የሌለ ሰው ስም ባልጠራም አልፈዋል። የኢትዮጵያን ቅዱስ ፓትርያርክ ሲያጥላላ ሰሙትና ጠሩት። ልጅ ምን አጠፋው? ምን በደልኩ? በዚህ ልክ የዘመትክብኝ ይሉታል። አይ ቅዱስ አባታችን አድጦኝ ነው ሲላቸው፣ ታዲያ ቢያድጥስ ወደ ላይ ያድጣል እንዴ ለመሆኑ ብሎት ይባላል። እንዴ ቢያድጥስ ብንሳሳትስ? በማይሞከረው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመንና ድንግል ማርያም ወላዲተ አምላክ ነች ድንግል ነች ብሎ ማመን አንድ ነው፣ ዶግማችን። በቃ በድንግል ማርያም ማህፀን ማንም የለም። በመለኮት ዙፋን ሚካኤል መለኮት በተቀመጠበት አይቀመጥም። አልተጻፈም፣ አላነበብንም። የትኛውም መልአካዊ ፍጡር የትኛውም ምድራዊና ሰብአዊ ፍጡር በመለኮት ዙፋን በአብና በወልድ በመንፈስ ቅዱስ ዙፋን ላይ የተቀመጠ አልሰማንም፣ ወደፊትም አንሰማም፣ ይቀመጣሉ ብለንም አንጠብቅም። ለምንድነው በዚህ ልክ የምንናገረው? በምረት ጌታን ከወለደች በኋላ ሌላ ልጆች ወልዳለች ማለት ንቀት ነው በእውነት በጣም። እንደተከታተላችሁት ነው እንግዲህ ያው ብዙዎቻችን ታዝበናል። በተለይ እሳቸው ከኦርቶዶክስ እምነት ውጪ ሆኑ ይመስል ነበር ብዙ አነጋገራቸው ማለት ነው። ነገር ግን ዛሬ ባየነው ነገር እንግዲህ ስለ ቤተክርስቲያን የሚቆረቆሩ አባት ሆነው አግኝተናል ማለት ነው። እንግዲህ እግዚአብሔር አባቶቻችን እንደዚህ እያስነሳልን ነው። በጣም ደስ ይላል። እንግዲህ ከዚህ በመቀጠል ደግሞ ያ ብፁዕ አባታችን የአቡነ አብርሃም ንግግር ደግሞ ያላለቁ ነገሮች አሉ። እሱን ደግሞ እስቲ እንከታተል። እኛ ኦርቶዶክሳውያን ምን ጊዜም ቢሆን በማንም ወሬ የማንሸበር የማንሸማቀቅ፣ ትምክህታችን ለኛ መስቀሉ መሆኑን አምነን በየትኛውም አደባባይ ሳንፈራ ሳናፍር እንደ አባቶቻችን እንደነ ቅዱስ ቆስጠንጢኖስ በዚህ ድል ታደርጋለህ፣ በዚህ መስቀል በዚህ ትምህርተ መስቀል እንደተባለ የድል አርማችን ነውና መስቀላችንን ይዘን ሰላምን እናውጅ። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? እንዲህ አይነት ደፋሮችን ችግር የሚፈጥሩትን የሃይማኖት ጦርነት የሚቀሰቀሱትን የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነው የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች
በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን፣ በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ስራ መች ጠፋና በግጭት ላይ ግጭት እንፈጥራለን። እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋ ነው። የቀረን እሱ ነው። ሌላውን አይተነዋል። የጎጡን አይተነዋል። የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በደንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ የሃይማኖት መሪዎች የትኛውም ሁላችንም በስርዓት በሕግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን ስርዓቱን ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። ከዚያም በላይ እኮ ካልንማ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር፣ በሰላም በፍቅር እንኑር። የትኛውም ወላጆች የልዩ ልዩ እምነት ተከታዮች ወላጆች እባካችሁ ልጆቻችሁን በምግባር አሳድጉ። ግጭት የሚፈጥሩ ልጆቻችሁን ተው በሏቸው። እንደነዚህ አይነቶችን ግጭት ፈጣሪዎች ተው እረፉ ብሎ ማረም አንዱ ትልቁ ስራው ሊሆን ይገባል። ስለዚህ ሁላችንም ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል፣ ፍቅር ይኖራታል፣ አንድነት ይኖራታል። ማንም ሰው የራሱን እምነት ብቻ ይስበክ። በተፈቀደለት ቦታ በራሱ ክልል በራሱ የራሱን ስርዓት፣ ሕግ፣ እምነት መናገር ይችላል። በየአደባባዩ እየወጡ በየመንገዱ እየቆሙ ይችን ታላቅ ቤተክርስቲያን መሳደብ፣ ማንጓጠጥ፣ ስም መስጠት የተለመደ ሆኗል። ብዙዎች አንገታቸውን እየደፉ እየሄዱ ነው። ብዙዎችም ደግሞ ለምን በሚል በልክ የእሳት ራት እየሆኑ ነው። ይህ ሁሉ አይጠቅምምና ተመካክረን ተነጋግረን ሰላምን እንፍጠር እያልኩ መልእክቴን አስተላልፋለሁ። ያው አባታችን ብዙዎቻችን እናውቃቸዋለን፣ በቁጣ ይናገራሉ ነገሮችን። እንግዲህ አባታችን ያው ብዙዎቻችን እናውቃቸዋለን፣ ነገሮችን በግልጽ ይናገራሉ። በጣም በግልጽ ነው የሚናገሩትና ይሄ ነገር ደግሞ ምንድነው ብዙዎቹን ያው ያስደነግጣቸዋል፣ ብዙዎቹን ያስፈራቸዋል እሳቸው። ምክንያቱም የሚፈሩት ነገር ያለ አይመስለኝም። በተለይ ደግሞ እንግዲህ እዚህም ሆነው ብዙዎቻችን እናስታውሳለን ሲናገሩ የነበረውን ነገር ከጠቅላይ ሚኒስትሩ ጋርም የተለያየ መንግስት አካላት ጋርም ሆነው ሲናገሩ የነበሩትን ነገሮች እናስታውሳለን እና እነዚህ ነገሮች ያው ብዙዎቻችን እናስታውሳለን። ዛሬም ይሄንን የደገሙት ማለት ነው። በጣም ደስ ይላል፣ እግዚአብሔር ይመስገን ማለት ነው። እንግዲህ ከዚህ መቀጠል ደግሞ ያው ስዕሉን የቀደደችው ታችን እንደምትመለከቱት በፖሊስ ቁጥጥር ስር ውላለች። ሰይፉ ለመጀመሪያ ጊዜ ይሄንን ዘግቦታል ማለት ነው። እስቲ ሰይፉ የዘገበውን ዘገባ ተከታትለን እንመለስ።
ቅዱሳን ስዕልን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ አሁን እሷ በቁጥጥር ስር ውላለች። እሷ በቁጥጥር ስር ውላለች። ከዚህ ቀደም አይ ቲንክ ከዚህ ጋር በተያያዘም እንግዲህ አዲስ አበባ ፖሊስ ኦፊሻሊ ያላወጣውም እሱን አይደለ ኦፊሻሊ ያላወጣውም ግን ማህበራዊ ሚዲያዎች ላይ ግን የሚንቀሳቀሱ ጉዳዮች ነበሩ። በተለይ ከዚህ ጋር በተያያዘ ሌሎች ግለሰቦችንም እናቷ ቤት በመሄድ የተወሰነ ቪዲዮ የሰሩ ግለሰቦችንም እንደተያዙ ሰምተናል። የአዲስ አበባ ፖሊስ ያወጣው የእሷን ብቻ ነው። ስለዚህ እኛ የምንናገረው አዲስ አበባ ፖሊስ ያወጣውን ብቻ ስለሆነ ነው። ያኛው ግን ሶሻል ሚዲያ ላይም እየተመላለሰ ስለሆነ እንዲሁ ጠቀስ አድርገነው እንለፍ ብለን ነው። ግን በሚዲያ በራሷ አይ ቲንክ በቲክታክ ይመስለኛል በራሷ ቻናል ስዕላትን እየቀደደች የሚያሳየው ምስል ቫይራል ሆኖ ብዙዎች ጋር ደረሰ። ከዛ እንግዲህ ቆይቷል በጣም ይሄ ከሆነ 3 ሳምንት 2 ሳምንት እንደዚህ ሆኗል። እንግዲህ ከብዙ ጊዜ በኋላ ከቀናቶች በኋላ አዲስ አበባ ፖሊስ ይዣታለሁ በቁጥጥር ስር አውያታለሁ ብሏል። ከዚህ ጋር በተያያዘ ግን ሌሎችም ግለሰቦች እንደተያዙ እንደዚሁ ሰምተናል። ግን ሌሎችም ደግሞ አሉ እንደዚህ አይነት ሙከራዎች ፍንጮች የሚያሳይ። በነገራችን ላይ ሰይፍሻ ቅድም ያልከው ነገር በጣም ትክክል ነው። ሶሻል ሚዲያው እንደ ቀልድ በጣም አሪፍ ሰዎችንም እያወጣ ነው። የዛ ተቃራኒ ጽንፍ የሆኑ ሰዎችንም ደግሞ እያወጣ ነው። የሷን እንደዚህ ማድረግ ተከትሎ ደግሞ ሌሎችም የሷን ባህሪ በመከተል ሌላ ነገር የሚያደርጉ የትም አካባቢ ሆኑ ውጭም ይሁኑ ግን እንደዚህ አይነት ነገሮች እየተመለከትን ነው የምንገኘው። ይሄ በፍጹም አብሮ የማያኗኑ እንደዚህ አይነት ነገር አይኗኑ። ሶሻል ሚዲያው ላይ እስኪ የሚያግባባን የሚያፋቅር ዕውቀት የሚሆን ነገ ደግሞ ስታየው ማታፍርበት ራሉ አሁን በጣም እኮ ክሬቲቭ የሆኑ ልጆች አሉ። ቲክቶክ እንኳን እነሱን እናድንቅበት። እኔ እኮ አንዳንዱ እኮ የእውነት እኮ እኔ በጣም ነው የሚያናድደኝ። እና እንደዚህ ነገር ሲኖር ደግሞ ኢግኖር ማድረግ እንደዚህ ሰዎች ችላ ማለት በቃ አጀንዳ ያለ ማድረግ ጆሮ ያለ መስጠት። እስኪ በ2018 እርስ በርስ መቻቻል የሚለው ቃል ራሱ በቃ ልክ እንዳልሆነ ብዙዎች ይናገራሉ። እኔም መስማማበታለሁ። መከባበር፣ መፋቀር፣ መግባባት፣ አንዱ የአንዱን ሀሳብ ማክበር፣ የሀሳብ ልዩነት እንኳን ቢኖር በልዩነት ውስጥ ግን አብሮ መኖር ይቻላል። ኦፍ ኮርስ ልዩነቱማ አለ እኮ። ልዩነቱ ስላለ ነው እኮ አይደለ? የሃይማኖት ብዝሃነት ያለው የተለያየ ሃይማኖት ልዩነት ስላለ ነው። የአይዲዮሎጂ ልዩነት አለ። ስለዚህ የአይዲዮሎጂ ልዩነትን ኢቭን ስንናገር ለአንድ ሰው ለአንተ መጥቶ የሆነ ሰው ሲነግርህ አንተን በሚስብ መልኩ ነው እንጂ እየሰደበክ ሌላ ደግሞ የሆነ ጥፋት ያጠፋና አንድ ሰው ሄዶ ሃይማኖት ውስጥ ይወሸቃል ወይ ብሔረሰብ ውስጥ ይወሸቃል እና ያኔ ደግሞ ጥፋቱ ይረሳና እንትን ስለሆነ አይደለም። እሱ ሁለት ጥሩ ጎን አለው። መጥፎ ጎኑን ነው ብዙ ጊዜ ሰዎች ሊጠቀሙበት የሚችሉት እንጂ አጥፍቶ የሆነ ነገር ሰው ጥፋት ሰርቶ ከዛ መጸጸት ወደ ሃይማኖት መመለስ ጥሩ ጎን ነው። እኔ ምን አስቀናኝ መሰለህ ጂሚ ከማል የሚባል የቴሌቪዥን ሌት ናይት ሾው አቅራቢ አሜሪካን ትራምፕ አገዱት። ለመሆኑ ነው ትራምፕ አገደውት። በታገደበት ጊዜ ግን የሚገርም የትራምፕ ፓርቲ ውስጥ ያሉና ቴድ ክሩዝ የሚባሉ አይነት ሰዎች ፖለቲከኞች ናቸው። ድርጊቱ ልክ አይደለም ገብቷል። እና የገባኝ ምንድነው አሜሪካን ጭፍን ተቃውሞም ጭፍን ድጋፍም የለም። ሰዎች መሀል ላይ ቆሙና ልክ ያሉን ነገሮች ሲያዩ እኔ እኮ የዚህ መንግስት አካል ነኝና ቢያጠፋ ልክ ነው፣ እኔ እኮ ተቃዋሚ ነኝና መንግስት ጥሩም ቢሰራ ልክ አይደለም አይነት ነገር የለም። ስለዚህ በየሃይማኖቱ በየብሔረሰብ ውስጥ ያሉ የሚወሸቁ ሰዎች ሲኖሩ የዛ ሃይማኖቱ የዛ ብሔረሰብ አካል ብንሆንም ጉዳዩ ልክ ካልሆነ አውጥቶ ማስጣት እነሱም ብቻቸውን ይጋፈጡት ጉዳዩ። ኧረ እናንተም ሀሳብ ስጡ። መጣችሁት ነው ታችን በቁጥጥር ስር ባላለች በጣም ደስ ይላል። ምክንያቱም የእሷ ጉዳይ በጣም አነጋጋሪ ሆኗል። በጣም ዓለም ሁላ እስኪጮህበት ብዙ ሰዎች ቪዲዮ ሰርተው እስካይጠግቡበት እስኪያለቅሱበት ሰዎች በእሷ ምክንያት እስኪታሰሩበት ወንድሞች የቤተክርስቲያን ወንድሞች እርስ በርስ በዚህ ጉዳይ ተነጋግረው እስኪጣሉበት ደረጃ ድረስ የተደረሰበት ነበር። ስለዚህ እንግዲህ ያው ዛሬ በቁጥጥር ስር ውላለች። በጣም ደስ ይላል። ያው እናቷም እንግዲህ እንደሰማችሁት ያው አእምሮ ህመምተኛ ነች ብላለች ግን ያው አያስጠልም እንደዛ አይነት ነገር። ስለዚህ በጣም አስተማሪ ነገር ነው። ምክንያቱም ያው እንደ ሌላዎቹም ደግሞ እንደዚህ አድርገው እንዳይነሱ ትልቅ አስተማሪ ቅጣት እንጠብቃለን ማለት ነው። ከዛ በተረፈ ግን ያው ብዙዎቻችን ያው እንግዲህ ኦርቶዶክሳውያን በጣም አዝነናል በዚህ ጉዳይ። በጣም ያልተሰማ ኦርቶዶክሳዊ የለም ብዙ ካያችሁና
አሁን በጣም ትንሽ ደስታ ነው የሚሰማኝ በግሌ ማለት ነው። ስለዚህ እንደዚህ አይነት ነገሮች ቢቀጥሉ እንደዚህ አይነት ሰዎችን የተከታተሉ ለህግ ማቅረቡ መንግስት ቢበረታበት መልካም ነው ባይነኝ ማለት ነው። እንግዲህ ብዙዎቻችሁ የመስቀልን በዓል በሰላም እንዳከበራችሁ ተስፋ አደርጋለሁ በሀገር ውስጥም በውጭም ያላችሁ ሰዎች። አሁንም ደግሞ እንግዲህ ያው ዋዜማው አላለቀም ማለት ነው። እንግዲህ ሁላችሁም መልካም በዓል በድጋሚ እመኝላችኋለሁ። ሰላም